ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የማሚና የሪች ዩቲዩብ ተከታታይ እህት ወንድሞቻችን እንዴት ናችሁ? እኛ አልሐምዱሊላህ። ዛሬ ማሚ እያሮጠ ነው ያመጣኝ። እንግዲህ ከቤቴ ጎረቤት ነን፣ አጋጣሚ ቅርብ ነን። ራህምም የለችም፣ ወደ ሱቅ ልክያታለሁ ብሏል። ሰርፕራይዝ አለኝ ነው ያለኝ። እንግዲህ ምን አይነት ሰርፕራይዝ እንደሆነ ወላሂ አለም አላየነውም። እንግዲህ እስካሁን ማለት ነው። ልጅቱ ሳትመጣ አሁን ቶሎ ሰርፕራይዝ ላይ ያዘጋጅ መሰለኝ ከወዳ ከወዲህ ይላል። እንግዲህ አብረን ነው የምናየው ኢንሻአላህ። በተረፈ ደህና ናችሁኝ? አልሐምዱሊላህ። ስራ እንዴት ነው? የስደት ህይወት እንዴት ነው? ከኛ ጋር ሁሉ ሰላም ነው። አይዟችሁ፣ ሰላማችሁ ብዝት ይበል። በሰላም ያሰባችሁት ተሳክቶ ለሀገራችሁ አላህ ያብቃችሁ። ልጅ ያላችሁ ልጆቻችሁ፣ ቤተሰቦቻችሁ ጋር አላህ ያገናኛችሁና ኢንሻአላህ። አሁን እንግዲህ ሰርፕራይዙን ምን እንደሆነ ወደ ማሚ እንሄዳለን። ሰላም አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት አላችሁ? ያለን አልሐምዱሊላህ ረብል ዓለሚን በጣም ደህና ነን። እናንተ እንዴት ናችሁልን? እኛ በጣም ደህና እናንተ እያላችሁ እኛ ምን ሆነ ብላችሁ ነው? አልሐምዱሊላህ ረብል ዓለሚን። እንግዲህ አሞን ጠርቻታለሁ ራመሱ ቂድ ያለኝ ማለት ነው። ስለዚህ ሰርፕራይዝ አደረገው። ሰርፕራይዝ የምታደርግልኝ ደግሞ አይሚናና ሰርፕራይዙ ምንድነው የሚለው ነገር አብረን ያለን ማለት ነው። ተጨኩዬን ማወር ሁሉ ጠፋኝ። አብረን ያለን ማለት ነው። ስለዚህ ሱቅ ነው ሄደችው። እሷን ጠርቼ እዛው ቅርብ ስለሆነ ያሞን ጠርታ ነው እዛ መጣችም እና የሚገርም ሰርፕራይዝ ነው። እና ቤተሰብ ደህና ነኝ አልሐምዱሊላህ ረብል ዓለሚን። ራም ትይዝሽ ነው ነይ ግቢ እንጂ ገዛሽ አገኘሽ ተላክሽ ነሽ መጣሽ? እሺ ነይ ግቢ። አይ መምጣት አለብሽ። እንዴት እንግዳ ሲመጣ እንግዳ መጣት እንዴ? እኔ ብለሽ አድራ ነው እንዴ? ሰላም እንዴ? እኔ መጣሁት አሁን። አንቺ እንዴት ዝም ብለሽ ትገቢያለሽ? ግራለሽ ጉፍ ብለን ስታይ ነው። ምንድነው አንቺ በዛኛው አቅጣጫ ሲኝ ነው በዚህኛው አቅጣጫ መጣ አልችልም። እንዴት ናችሁ? ሰላም ባያችሁ ቤተሰቦች እየሰራን ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኛ ጋር ሁሉ ሰላም አልሐምዱሊላህ። እንግዲህ ወደ ሱቅ ሄደት ብዬ ነበረ። እነሱን ሳገኛቸው ዝም ብዬ ጸጥ ብዬ ነው አሰላሙ አለይኩም ሰሪት የገባሁት። ግራ ገባኝ ማለት ነው። ከዛ ስመጣ በር ላይ ስደርስ እንትን ካሜራ ተደቅኗል። ከዛ ደነገጥኩ ማለት ነው። እና ለዛ ነው። ደህና ናችሁ ወይ ቤተሰብ? ከኛ ጋር ሁሉ ሰላም አልሐምዱሊላህ። ያው ጠፋ ብለናል፣ እየገባን አይደለም። እንግዲህ ቤተሰቦቻችን ሰብስክራይብ እያደረጋችሁ አበረታቱን። ኢንሻአላህ ያንን ያለውን ነገር ለቀጣይ እንሰራላችኋለን። ትንሽ ስለተወዛገብን ነው ቪዲዮ መስራት ትንሽ ያቆም ነው። ይከብዳል ብቻ እና ለዛ ነው። አፍበሉን እንዘልቃለን፣ እንሰራለን። ያለውን ነገር ወደ እናንተ ሸር ማድረግ ዝግጁ ነን ሁሌ ማለት ነው። ያለውን ነገር ወደ እናንተ እናዘልቃለን። ሁሉም ነገር ከእናንተ ጋር ነውና ማለት ነው ኢንሻአላህ። በተረፈ ሰላም ናችሁ? አሞ ዛሬ ምንድን ነው እናት እንግዲህ ተነሽ አንጣ ማታለኝ እና ቤተሰብ አንቺ ጋር ልደደው ችግር አለው። ደስ ይለኛል። እነዚህ እኮ ነው ማለት ነው። እንዴ ያለሽ ደስ ይለኛል። ደስ ይለኛል። አዝቡን ጀምር ብለን አይደል? ስንቅ ይዤ ነው እንግዲህ ምን ያስፈልጋል? ማቴሪያል መኖር ሙዲዬ እስኪ ልኝማ። ይሄ ምንድን ነው? እስኪ ገምች። ይሄ ማን ሻንጣው ሲጀምር ሻንጣው መሐመድ ነው። ያንተ ነው እንዴ? ሲወጣ ይዞ የሚሄደው መሰለኝ። ተመሳስሎልሽ እና መጥቼ ነው እንዴ? አንድ አይነት ሻንጣ ጥቁር ሻንጣ እንደ መሐመድ ብቻ ነው እንዴ? እኔ ምን አውቃለሁ? እሱ ይመስላል ግን ውስጡ ምን አለው? በቃ ሰርፕራይዝ የሆነ ነገር አለው ውስጡ። ከፋችሁና መካሾቻችን እስኪ ያሳይልን ሰርፕራይዝ። ውድ ቤተሰቦቻችን ላይክ ሰብስክራይብ እያደረጋችሁ መገመት አለብሽ። ያቦ ነው ቂጣ ነው ምናምን የሚለው ነው እንደው ምናምን ነው። አንቺ ቆይ ጀመርሽ እንዴ? ምንድን ነው ምንድን ነው? ዳቦ ይመስላል ቂጣ ይዋልላል፣ ገንፎ ነው ይለሰልሳል። ተቋጥሮ ብቻ የሆነ ልብስ ነገር መሰለኝ። ልብስ ነው በቃ። ምንድነው ልብሱ? ዝም ብለሽ በቃ ምን ሊሆን ይችላል በቃ ልብሱ አስቢያለሽ? አዎ ምን ሊሆን ይችላል በቃ አስቢያለሽ። እንትን ምንድነው? በቃ ላንቺ ነው ስጦታ ሰርፕራይዝ አድርጊ። በቃ ጅልባብ
ፈታላልሽ ብዬ ነው። ጅልባብ ነው ጅልባብ አይደለም ሌላ ነገር ጥቀሽ። ቢጃማ እሺ አባያ እሺ ሌላ ከዚህ ምን ለብሳለሁ እኔ? ይሄ የውስጥ ልብስ ምናምን የውጭ ልብስ ምትሉ ነገር አለ። የሌሊት ልብስ ነው። እሺ ታይሻለህ ገምታለች። በቃ ግምታ አስቀምጣለች። ከጠራችሁ ይችላል አይሆንም ይችላል ማለት ነው። አይሆንም ይችላል። ስለዚህ ይፈታና እናየዋለን ማለት ነው። እንግዲህ ምን እንደሆነ ተመልካቾቻችን በፌስታል ቃሚያ ነው የፌስታል ቃሚያ ነው ሰታዲያ የስሜ ነገር ማለት ነው። የሆነ ቀይ ስገባ አሁን ምንድን ነው ብላ አታይም አልኩሽ። ይሄን አሁን ባለፈው ጂው ሰራ መግሪብ ላይ የመጣው ከዚህ መጣውና ሰግድ ገባው እዛች ፖርስ ያስቀምኩ ፌስታል ነው ማለት አላየሁትም። አታይም በቃ እዚህ አስቀምጬ ራሱ አትክልት ይዤ ራሱ አታይም። ግራ ይገባኛል። እዛ ተከታትለው የሚፈቱት ልጅ መስላጋ አላ አዲ እንግዲህ እዚህ ነው ደስ ይለኛል። ሳባያ ነው መሰለውልኝ ወርስ አያምርም? ማሻአላ እንግዲህ ጥርጣሬ ያጥራታል ብዬ ነው የማስበው። አጋጣሚ 52 ቁጥር ነው ማለት ነው። እስቲ ቁጥሩ 52 ነው። ይሄው እንግዲህ የምታዩት ላይ ታይሽ ይችላል 52 ነው። ሳውዲ የሚገዛው 52 እና ይሄ ነገር ያሰብኩት በመሰረቱ አረፋ ሳውዲ ዘንደረስ አረፋ ላይ ነበር ያሰብኩት ይሄን ነገር በቃ ተሳካም። ዛሬ አድርጌዋለሁ። እንግዲህ ለብሳ እኔ ወይስ ዝም ብለህ ቁማታ ሲቁም እናሳየሽ ዝም ብለሽ ቁማታ ታሳያቸው እስቲ መጀመሪያ ማሳያቸዋለሁኝ። ኧረ ማሻአላ የሆነ ስፋቱ ደስ ይለኛል። እንትን ሰፊ ነው በቃ ወይስ ጓደኞቼ በጣም ያምራል። ለብሼ ደግሞ ላሳያችሁ ማለት ነው። ሲልበሽና ነው ማለት ነው። ጠናግና ለበሽና ነኝ እንኪ ክሪምም አለው እኮ ለክሪም ነው ገዛውልሽ። እንግዲህ ዮናታን እሱ እንግዲህ ለብሰው ስናየው ደስ ያጣቢ ነው መሰለኝ አላጠረን አባይ ደግሞ በመሰረቱ ይሄን አረፋ ነበር ያሰብኩት አልሳካልኝ ነው እንጂ ነበር ያሰብኩት። ያው አሁንም ቢሆን ጊዜ ነው ችግር የለውም። እኔ ደግሞ ጥቁርና ነጭ ውስጥ እወዳለሁ። እኔ ጥቁር በጣም የምወደው ማለት ነው። እንግዲህ እስኪ ይልኝማ እየለባበሽ ነው። ቶሎ ልበሽ። ላይክ ሰብስክራይብ ያደርጋችሁ ወናችሁ ናችሁ። አብሽሩ አለናችሁ ምትሉ በጣም እናመሰግናችሁ። አሁንም ትልቅ ደረጃ እንደምታደርሱ አንጠራጠርም። ቤተሰብ እንግዲህ እሱን ለብሳ እስከምትመጣ ላውራችሁ ብዬ ነው። እንግዲህ ሰርፕራይዝ መደራረግ ደስ ያለ በመሰረቱ ማለት ነው። እኔ ብዙ ጊዜ ሰርፕራይዝ አድርጊያታለሁ። እሷ ግን አንድ ጊዜ ማርገኛ አታውቅም። አንድ ጊዜ አደረገችው። ዋሽው ስልክ አድርገኛለች። ከዛ ውጭ አድርገኛ አታውቅም ማለት ነው። እንግዲህ ሰርፕራይዝ በዛባት ይችልሽ እንዴው አላውቅም። አለበሰች እንግዲህ ቤተሰብ እስቲ ፈጣን አድርጊው እስቲ ያወራሽ ጠብቀኝ። እሺ እንግዲህ መተናል አለባብሰናል። እንግዲህ አዋተን ቤተሰብ ትንሽ አጠር ብላለች። እስኪ ቤተሰብ ማሻአላ ኧረ ግምቴ እስቲ ያት አሽከርካሪ መቆየት ሲለኝ ቁመቱም ማለት ነው። ቁመትሽን አልኩኝ። ዋው ሆኖሻል። ወይና አሁን ነው እንግዲህ ተሆነሽ ወደሽዋል። ምንም ሳትዋሽ በቃ አልተመቸሽ እንዲቀየርሽ ቀይርልሃለሁ ባኛልሽ። እንዳይ ቆንጆ ያምራል በጣም ስፋቱ አሪፍ ነው። ስፋቱ ይወጣል። ትንሽ ቁመቷ ነው ትንሽ ነው እንጂ አጣራ ትንሽ አላየሁሽም። እስቲ በደንብ ቁሚ እና ያለሽ ትንሽ አጠር ያለ መሰለኝ። እስኪ ቁሚ እንዴ! ኧረ አሪፍ ነው። ከዚህ በላይ ያምሻል። ልጎትችው ነው እንዴ ተሳቢ አሪፍ ነው። በቃ አሪፍ ነው። እንግዲህ ቤተሰብ ፕላስ ማስፈዘዙኝ ማለት ነው። ፕላስ አማሽ እንዴ እና አሁን እንግዲህ ለማሻአላ ደስ ይላል። ሲቀጥል ደግሞ ወቅሷል። አሁን አንድ ጆሮ የገባ ነገር አለ። ሰርፕራይዝ አድርጋኝ አታውቅም ተብሎ እንግዲህ የቤት ስራ ነው። ከቀጣይ ሰርፕራይዝ የምንጠብቀው ከሷ ነው ማለት ነው። አዎ ሰርፕራይዝ አድርጋኝ አታውቅም እንዴ ነው
ወድሻው ግን እንዴ ቀጣይማ የቤት ስራሽ በዛብሽ እንዴ ይሄ ያምራ ነገር ወድጆው ነው መሰለኝ ጥቁሩ ነው ቆንጆ ነው ወይ ማሻአላ ስለሆነ ጥቁር ነው ችግር የለውም በነገራችን ላይ እኔ አባያ ላይ ብርቅርቅ የበዛበት ወይ ፈርጥ የበዛበት ነገር ደስ አይለኝም ሙጣ አባያ ምናምን ሲሆን ደስ ይለኛል እንጂ አይ ይሄ እኮ የለውም ይሄ የለውም በርግጥ ይሄ የለውም ብዙም ጥቁሩ ነው ቆንጆ ነው ኢንሻአላህ እንግዲህ አንድ ጥቁር አባያ ብቻ ነበር ያለቻት ነው ግን ያለው ማለት ነው ያው አለ ግን በከለር የተለያየ ከለር ስለሆነ ነው ጥቁር የላትም አንድ ብቻ ነው አንድ ጥቁርና ነጭ ልብስ ጥቁር ነው ያለው ጥቁር አንድ ብቻ ነው እንጂ ያለኝ በከለር አለኝ አባያዎች በከለር አሉኝ እሱ ግን ጥቁር ነው የሚወደውና ጥቁር ይኸው ገዝቶ መጣ ማለት ነው ማሻአላ ደስ ብሎኛል እንግዲህ ረጅም እድሜ ይስጥልኝ ነው አዎ እንግዲህ ሑቤ ሐቢቢ የሚልማ አስከታያቸው ማሻአላ ደስ የምትሉ ጥንዶች ናችሁ አላህ ረጅም ሀያትን ይስጣችሁ አሜን አፍያ ያለው ጤነኛ ሐፊዝ የሆኑ ልጆችን ይወጣችሁ ዘላቂ የሆነ ትዳር ይስጣችሁ ኢንሻአላህ አብሮ ያኑረን ዱአ አድርጉልን አዎ እንግዲህ ቤተሰቦቻችን ያው ብዙ አስተያየት እንግዲህ ደግሞ ተናገሪ ብዙ አስተያየት ይልኝ እኔ በጣም ደስ ሳትዋሽ ማለት ሳትዋሽ ደስታሽ ታተመቸኝ እንዴት ታዲያ ነገር እንግዲህ ያው በጣም ደስ ብሎኛል አላህ የዚህ አይነት ትዳር ያላህ ይወፍቃችሁ እንደዚህ የሚያደርግ ትዳር አላህ ይስጣችሁ እላለሁ ሀቂቃን ስጦታ ብዙ ስለሆነ ትንሽ ስለሆነ አይደለም ምንም ስጦታ ሀቂቃን ፍቅርን ይጨምራል በቃ እኔ እንጃ ከባድ ነውና አላህ የዚህን አይነት ትዳር አላህ ይወፍቃችሁ አላህ ሁሉ ነገር ያስተካክል የማረው ሁሉ ጠፋኝ ከደስታዬ ብዛት ነው እንግዲህ አይቀርም ለክታችሁ ውድ እህቶቻችን ያው ሳጥፍታታን ይላውራላት ስደት ላይ እንደዚህ ብዙ ጊዜ ኑራችሁ መጣችሁ እንደዚህ ደስ የሚል ትዳር ጥሩ ሀያት የምትኖሩበት ያላችሁበትን የኖራችሁበትን የምታጣጣሙበት ደስ የሚል የትዳር ህይወት ይስጣችሁ የሌላችሁ ያላችሁም ደግሞ ሁሉ ነገር ተሟልቶላችሁ መታችሁን ለመውለድ ለመክፈድ አላህ ያብቃችሁ ቤተሰቦቻችን ማለት ነው ተመልካቾቻችን ያላገባችሁን ሰላም የሆነ ደስ የሚል ዘር አላህ ይወፍቃችሁ አላህ ያስይስታችሁ በያላችሁበት ሰላማችሁ ዝት ይበል ቤተሰቦቻችሁን መጥፎ ነገር አያሰማችሁ ያላችሁ ማለት ነው በጣም እናመሰግነው እንግዲህ ካሞ ትንሽ ተንታትልብኝ አቀርም ቀጣይ ሞኒታይዝ ሲሆን ያው በእናንተ ፊት ሰርፕራይዝ አደርጋታለሁ ሰማን ነው ወይስ ነው ተከፈለ ኢንሻአላህ ባላ ፍቃድ ስለዚህ በቃ በቅንነት ሰብስክራይብ አድርጉልን ሼር አድርጉልን ብዙ ሰው ያው እይታው ነው በመንገድ 1000 ሞሽት ግን ላይክ አያደርጉም ላይክ ስታደርጉ ለብዙ ሰው ተደራሽ ሆናል ማለት ነው እና በትንሽ ነገር አግዙን ተባበሩን በጣም ነው ወዲያችሁ አይቃንደስ የምንለፋው ለምንድነው ስደትን ላለመመኘት ነው አው በጣም ወዳይ እናንተም ደግሞ እዛው ናችሁ ሼር ሰብስክራይብ በማድረግ ሀቂቃ በየትኛው ኸይር ስራችሁ እንደምታገኙ አላህ ነው የሚያውቀው ይሄ ራሱ ኸይር ስራ ሆኖላችሁ ሰው ሚዲያ ላይ ሲዘልቅ የሆነ ለብሶ ምናምን ስታዩት ማንኛውም ሰው ኖርማል ይመስላል ግን ሁሉም የራሱ ዙሩፍና የራሱ ችግር አለበትና ብዙ እህቶቻችን አብሶ ሀገር ውስጥ ሆነው የሚሰሩ እህቶችና ወንድሞችን ብታበረታቱ ደስ ይላል ምክንያቱም ከስደት ተመልሰው ነው ያስጠላል ሀቂቃ ስደት ሁላችሁም ታውቁታላችሁና ያንን ላለማድረግ የእናንተ ትብብር ያስፈልጋል እኛን ብቻ ሳይሆን ሁሉንም ሰው ማንኛውንም እንደ ኢትዮጵያ ሆኖ የሚሰራ ሰው ተባበሯቸው ነው ማለት ኢንሻአላህ በተረፈ ሰላማችሁ ብዝት ይበል አዎ እናመሰግናለን አሞዋ አንቺም አክብረሽ መሐመድ እዚህ መተሽ እኔን እንደዚህ ለማስደሰት ስለጣራችሁ ጀዛኩም አላህ ኸይረን ወላሂ እኔ እንጃ ለየተትልብኛል ያሙ በሁሉም ነገር ያኔ እኔ እንጃ እሷንም ደግሞ አላህ ሰላም እንዲያደርግልኝ ከልጆቿ ጋር አላህ አፊያው እንዲሰጥልኝ የተመኘችውን ሁሉ እንዲያደርግልኝ ዱአ እያደረጋችሁ ውዳቴን ላለሁኝ እንግዲህ በሌላ ቪዲዮ እስከምንገናኝ የምትስከላችሁ አዎ ሰላም ሆኖልን እንግዲህ አሞን ከምንም በላይ አክብሩልኝ ከነው ጠርቻት ፈልግሻል ማን ብዬ መጣችልኝ ማለት ነው ያው በጣም እንደደረነ መጣችልኝ ማለት ነው በጣም ነው የምናመሰግነው እሷም ደግሞ በቅርብ ዩቲዩብ ተከፍታለች እንግዲህ ኢንሻአላህ ይሄን ቤታችን ነው በነገራችን ላይ ይሄም እሷም በራሷ ቻናል ትመጣለች በራሷም ደግሞ በሌላ ቻናል ትመጣለች የእናንተን አይቼ እናንተ ጋብሬ ሰርቼ ነውና ችግር የለም ብላለች ስለዚህ ሰብስክራይብ ታደርጉ አንጣጣም እሷን ደግሞ ዩቲዩብ ከፍታ ሰርፕራይዝ ታደርጋችኋለች ማለት ነው በጣም እናመሰግነው በጣም ወሬ ያበዛንባችሁ ይመቻችሁ ሰላማችሁ ዝት ይበልልን ሰላም አለይኩም ወራህመቱላሂ ወበረካቱ ሲቆም ነው ሰሚና ዳቁ ማለት يعني مثلا